የትኛውም የእንግሊዘኛ ቃላት እመኑኝ ከነዚህ ከስምንቱ አይወጣም። በኃይሉ በቀለ እባላለሁ። የአልፋ ቴክኖሎጂ ሶሉሽን ኢንስትራክተር ነኝ። ኑ ላሳያችሁ። የትኛውም ቋንቋ የንግግር ክፍል ወይም ፓርትስ ኦፍ ስፒች የሚባሉ አሉ። የትኛውንም አዲስ ቋንቋ ማጥናት ከፈለጋችሁ በእነዚህ በስምንቱ ፓርትስ ኦፍ ስፒች አንጻር ነው እያጠናችሁ መጨረሻ ላይ ፍሉዌንት፣ አድቫንስድ ኢቭን ወደ ኔቲቭ ደረጃ የምትሸጋገሩት። ዛሬ በእንግሊዘኛ ቋንቋ ውስጥ 8 ፓርትስ ኦፍ ስፒች የሚባሉትን አንድ በአንድ በጣም በአጭሩ አሳያችሁና የትኛው ላይ በጣም ኢንተረስትድ እንደሆናችሁና የትኛው ላይ በደንብ መሄድ እንዳለባችሁ መጨረሻ ላይ ቲፕ ሰጣችኋለሁ። እንጀምር። በእንግሊዘኛ there are 8 parts of speech 8 parts of speech አለ። መጀመሪያ ሙሉውን ሜንሽን ላድርጋቸው እና አንድ በአንድ ደግሞ የተወሰነ ትንሽ ብሪፍ የሆነ ኤክስፕላኔሽን ሰጥባቸዋለሁ። 8ቱ የመጀመሪያው ናውን ነው፣ ሁለተኛው ፕሮናውን፣ ሶስተኛው አድጀክቲቭ፣ አራተኛው ቨርብ፣ አምስተኛ አድቨርብ፣ ስድስተኛ ፕሪፖዚሽን፣ ሰባተኛ ኮንጀክሽን፣ ስምንተኛው ኢንተርጀክሽን። እንግዲህ ከመጀመሪያው ስንጀምር ናውን ኢዝ ማተር ኦፍ ኔሚንግ ነው። የሆነ ነገር ኔም ማድረግ ምን ኔም ሊደረግ ይችላል? ስም፣ ፕሌስ፣ ቲንጎች ኔም ሊደረጉ ይችላሉ። 5 አይነት ታይፕስ ኦፍ ናውንስ እንዳሉ ይናገራሉ። 6 የሚያደርጉ አሉ፣ ግን በዋናነት 5 አሉ። የመጀመሪያው ፕሮፐር ናውን ነው። የተጸውዖ ስም የሚባል በአማርኛ አለ አይደለ? ለምሳሌ ከበደ ብትሉ ከከበደ ውጭ ሌላ ከበደ የለም። ከበደ። አዲስ አበባ ብትሉ አዲስ አበባ ብቻ ናት። ከአዲስ አበባ ውጭ ሌላ የለም። ይሄ ልዩ ስፔሲፊክ ኔም ከሆነ ፕሮፐር ናውን ይሉታል። አሁን ኢትዮጵያ ብትሉ ሌላ ኢትዮጵያ የምትባል ሀገር የለችም። ይህንን ምን ውስጥ ካታጎራይዝ ይደረጋል? ፕሮፐር ናውን። ሁለተኛው ኮመን ናውን ነው። ኮመን ናውን ይሄ የወል ስም ነው የሚባለው በአማርኛ። ለምሳሌ እናት ብትሉ እናት የሆነ ሁሉ ይዞራል። በነገራ እናት ብዬ በጣራ እና ማዘር፣ ፋዘር፣ ቲቸር እነዚህ ኮመን የሆኑ ስሞች ምን ይባላሉ? ኮመን ናውን ይባላሉ። ሁሉም አንድ ላይ። ሌላው ኮሌክቲቭ ናውን ነው። ይሄ የጋራ እንደ ቲም፣ የግሩፕ በርድ ታውቃላችሁ፣ ወፎች የሆነ ወቅት አንድ ላይ ምናምን ሲሄዱ እንደዛ የቲም የግሩፕ ኔም ከሆነ ኮሌክት አይደለም፣ ኮሌክቲቭ ናውን ይባላል። ሌላው አብስትራክት ናውን ነው። አብስትራክት እንደ ስሙ አብስትራክት የሆነ ነገር ማለት ለምሳሌ አሁን ጥበብ፣ እስቲ ጥበብን የዳሰሰና የነካ ወይ ያየ ሰው ይንገረኝ። we cannot see by our naked eye and we cannot hear by our ears ማለት ነው። ማናያቸውና የሴንሰሪ ኦርጋኖቻችንን ተጠቅመን ሴንስ የማናረጋቸውን ነገሮች we name them abstract ናውን እንላቸዋለን ማለት ነው። ሌላው ማቴሪያል ናውን ነው። ማቴሪያል ናውንን ሌላ ስሙ እንደውም ኮንክሪት ናውን ይሉታል። ማቴሪያል ማለት ኤኒ ማቴሪያል፣ ኮምፒውተር፣ ቼር፣ ቴብል፣ ፎኔ ራሱ ስልኬ፣ ኤኒ ነገር ማቴሪያል ነክ የሆኑ ነገሮች እንደዛ ይባላል። ፕሮናውን ደግሞ ሁለተኛው ፕሮናውን ነው። ፕሮናውን ደግሞ ስምን የሚተካ ማለት ነው። ጀስት ሪደንደንሲን ሪፒቲሽንን ለማስቀረት ሁለኛና ዋነኛው ነገር ፕሮናውን ነው ይሉታል። ለምሳሌ አበበ ብትሉ በሱ ነው የምትተኩት። ከበደች ብትሉ በእሷ ነው የምትተኳት። ሂ፣ ሺ እነዚህ ነገሮች ናቸው ፕሮናውን የምንላቸው። ግን እንደዚህ ሁሉ ፕሮናውኖችም በጣም በብዙ ታይፕስ ኦፍ ፕሮናውንስ አላቸው። ለምሳሌ ፐርሰናል ፕሮናውን አለ። ለምሳሌ ፐርሰናል ፕሮናውን ማለት እነዚህ 7ቱ የታወቁት ሂ፣ ሺ፣ ኢት፣ ዳይ፣ ዊ፣ ዩ፣ አይ እነዚህ 7ቱ ፐርሰናል ፕሮናውን ነው የሚባሉት። እኔ ብዬ እያወራሁ ከሆነ አይ፣ እኛ ካልን ይሄ ዘይ እነዚህ ፐርሰናል ፕሮናውን ይባላሉ። ፖሰሲቭ ፕሮናውን አለ፣ ሪፍሌክሲቭ ፕሮናውን አለ። ይሄ ማይሰልፍ፣ አወርሰልፍ፣ ዘምሰልፍ እያለ የሚያወራ። ዲሞንስትሬቲቭ ፕሮናውን አለ። ለምሳሌ ዲሞንስትሬት ማድረግ ማለት ማሳየት፣ ዲስ፣ ዳት፣ ዚስ፣ ዞስ እያሉ ይሄ ዲሞንስትሬት ማድረግ አለ አይደለ? ፖይንት አውት ማድረግ። እነዚህ አሁን ዲሞንስትሬቲቭ ፕሮናውን ይባላሉ። ኢንፋይናይት ፕሮናውን አለ። ኢንፋይናይት ማለት አሁን የማይታወቁ ለምሳሌ ሳምዋን፣ ሳምዌል፣ ኤቭሪዋን እነዚህ ይሄ ጠቅለለ እንትና እነሱ ይሄ ያለ ሳሟን ምናምን እያለ የሚገለጽ ኤግዛክትሊ ስማቸው የማይታወቅ የሚተኩ ናቸው ነው። እነዚህን ተክተው የሚያገለግሉ ናቸው ነው። እነዚህም ኢንዲፋይናይት ፕሮናውን እንላቸዋለን። ሌላው አድጀክቲቭ ነው። አድጀክቲቭ ኦብቪየስሊ እንደምታውቁት ዲስክራይብስ ኤክስፕረስ ኤ ናውን ነው። በቃ ስምን የሚገልጹ ለምሳሌ ዝም ብዬ ይሄን ስልክ እንደዚህ አውጥቼ ባሳያችሁ ይሄ ስልክ ፎን ነው አይደለ? ብላክ ፎን ብለው ብላክ የሚለው ፎኑን እየገለጸው ነው። ፎኑ ናውን ነው፣ ስም ነው። ግን ብላክ ስላችሁ ከከለር አንጻር፣ ከመጠን አንጻር፣ ከተለያዩ ከስቴት አንጻር፣ ከተለያዩ አስፔክትስ አንድን ነገር ስምን በተለይ ስምን
የምንገልጽ ከሆነ ያ መግለጫው ምን ይባላል? አጀክቲቭ ይባላል። ከከለር ከእንደዚህ ከመጠን እንደዚህ ደግሞ ዲግሪስ ኦፍ አጀክቲቭስ አሉ አይደል? የሚታወቀው ፖዚቲቭ፣ ኮምፓራቲቭ ኤንድ ሱፐርላቲቭ የሚባሉ ማለት ነው። እያነጻጸርን እንደዚህ አጀክቲቮች ናቸው አነጻጽሩ ነገሮችን ለመግለጽ የሚጠቅሙን። ሌላው ቨርብ ነው። እንግዲህ ቨርብ ማለት የአንድ ቋንቋ መሰረቱ ማለት ነው። there is no language without verb ማለት ትችላላችሁ። በየትኛውም ቋንቋ ቨርብ ነው እየረባ ኮንጁጌት እየተደረገ አንድን ቋንቋ ህልው የሚያደርገው። ቨርብ ቱ ሃቭ አለ፣ ቨርብ ቱ ቢ፣ ቨርብ ቱ ዱ፣ አክሽን ቨርብ እንደዚህ ሞዳል ቨርብ እየተባለ ሊንኪንግ ቨርብ እንደዚህ ኦክሲለሪ ቨርብ ምናምን እየተባለ ይከፈላል። ራሱ በጣም ቫስት ነው። ኢቭን ስለ ቴንስ የምታውሉት ቨርብ ውስጥ ነው። ነገረ ግስ ነገረ ቨርብ አይነት ነገር ማለት ነው። ቴንሶችን ይሄ ፕሬዘንት ቴንስ፣ ፓስት ቴንስ ከዛ ደግሞ ፊውቸር ቴንስ ተብሎ በሶስት ይከፈል አይደለም። አክቹዋሊ ኮንዲሽናል ቴንስ አለ ለብቻ የሚታይ። ከዛ እያንዳንዱ ደግሞ ሁሉም በአራት ይከፈላል ታውቃላችሁ። ለምሳሌ ፕሬዘንት ቴንስ ብላችሁ ሲምፕል ፕሬዘንት ቴንስ፣ ሲምፕል ኮንቲኒየስ ቴንስ ፕሬዘንት ኮንቲኒየስ ቴንሱ ማለት ነው። ከዛ ፕሬዘንት ፐርፌክት ቴንስ እና ፕሬዘንት ፐርፌክት ኮንቲኒየስ፣ ለፓስት ቴንስም እንደዛው። ከዛ አት ዘ ሴም ታይም ደግሞ ለፊውቸር ቴንስም ተመሳሳይ ነው። ሲምፕል ፊውቸር፣ ፊውቸር ኮንቲኒየስ፣ ፊውቸር ፐርፌክት ቴንስ፣ ፊውቸር ፐርፌክት ኮንቲኒየስ ቴንስ ተብሎ ይከፈላል።